ምን ስለሰጠኝ ፈጣሪ ነው ምስክሬን ፈጣሪ እናትም ጀና አባትም እንችላት ሰጠኝ። በጣም ምስክርሽ ከምነግርህ በላይ ገንዘብ ያስፈልገኛል። በጣም ገንዘብ ያስፈልገኛል። አረ ችግር የለውም። አሁን የፈለግሽውን ያህል ገንዘብ ልሰጥ ይችላል። ችግሬ ምንም ያህል ግዙፍ ቢሆን የማንንም እርዳታ ግን አልፈልግም። አንቺ እኮ በችግሬ ጊዜ ደርሰሽልኝ። የወይዘሮ ሜላት የቀድሞው ሰራተኛ ዛሬ ወይዘሮ ሜላትን ባለቤቱን ይቅርታ እንዲጠይቃት አደረገ። ወይዘሮ ሜላት ቤት እንደመጣች በሰማ ቅጽበት ነበር እየሮጠ ሄዶ ወይዘሮ ሜላትን ለማግኘት የሮጠው። ሰላም ሰላም የቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ስለምታበረታቱኝ ከልብ አመሰግናለሁ። በጣም ነው የማመሰግነው። ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ የኔ ቅኖች። ወይዘሮ ሜላት አሁን ላይ ያላት ንብረት ሙሉ ለሙሉ እንደጠፋ ባወቀች ቅጽበት ነበር በጣም ያዘነችው። በሌላ በኩል የምላሴ ልደት ደስ በሚል ሁኔታ አሲርና ተምቹ ኬክ ይዘው በመምጣት አከበሩ። ቤተሰቡ እየተላቀሰ ባለበት ደስታ እና ሀዘን የተቀላቀለ ምርጥ ደስታ አሳለፉ። የምላሴ ልደት በአመቱ በጣም ቆንጆ ተሆኖ እንደሚከበር ከዚህ በፊት ወይዘሮ ሜላት ተናግራ ነበር። ነገር ግን ማጣት ክፉ ነውና ወይዘሮ ሜላት ሰው ቤት ሙሉ ቀን ልብስ ስታጠብ የቆየችበትን ገንዘብ የቀድሞ ሰራተኛዋ ባለቤት አሰቃይታ ገንዘቧን ሳትሰጣት አለፈች። በዛ ቅጽበት ነበር ያገኛት። ጊዜ ተለዋዋጭነትና ሰርታ እንኳን ምንም ምግብ የማታቀርብ በሰራተኛ የኖረች ሰላምዬ ከሻይ ቤት ተቀጥራ እየሰራች የሰዎችን ግልምጫና እንደውም የሰዎችን ፊት ችላ እናቷን ቀጥ አርጋ ለማስተዳደር ቆርጣ ተነስታለች። በሌላ በኩል የወይዘሮ ሜላት የቀድሞ ሰራተኛዋ ወይዘሮ ሜላትን ቢሮ ውስጥ ሊቀጥራት እንደውም በጣም የሂሳብ ሰራተኛ እንደሆነች በነገራ ቅጽበት ነበር ባሪያ ልታደርጋት ነው ማለት ነው የቀድሞ አለቃህን በማለት ባለቤቷ አናገረች። ባለቤቱ አሁንም ተለውጫለሁ ትላለች እንጂ አስተሳሰቧና አመለካከቷ የተለወጠ አይመስልም። እሱ ግን በፍጹም አለ። በሌላ በኩል ወይዘሮ ሜላት ቤትና ንብረትሽን አስመልስልሻለሁ ያለው ጠበቃ ወይዘሮ ሜላት ግን ልታምነው አልቻለችም። ለነገሩ እናንተስ ምን ትላላችሁ? ኮመንት ላይ ሲያስቀምጡ። እኔም ይሄ ሰውዬ ላምነው አልቻልኩም። አሁን ወይዘሮ ሜላት ቢሮ ውስጥ ለመቀጠርና የተሻለ አልባሳት ለብሳ ለመሄድ እንኳ የሚያስችላት ምንም አይነት ልብስ የላትም። ነገር ግን ከነማንነቷና ትናንት በቸገረው ጊዜ ከጎኑ የሆነችለት ኢዮብ አሁን እሱ ቢሮ ውስጥ እንድትሰራና በሂሳብ በጣም ጀግናና ጠንካራ ሴት እንደሆነች በደንብ ስለሚያውቅ እንዲቀጥራት አቅርቦላታል። ሌላው ነገር አሁን ላይ ድንብላል ወንድሟ ታሞ ወደ አዲስ አበባ መጥቷል። እናም ወይዘሮ ሜላት ቤት በመቀመጥ ወይዘሮ ሜላትን አስቸገርኩሽ በማለት ነበር ይህን የተናገረችው። ነገር ግን ተምቹ ገንዘብ እንዲረዳት ብትጠይቀውም ተምቹ አሻፈረኝ ብሏል። ተምቹ ከቀን ወደ ቀን ይሻለዋል ብሎ አሲር እንደ ጓደኛና እንደ ወንድም ቢመክረውም ተምቹ ግን ባለው ሀብት ምክንያት እየተመጻደቀ ነገሮችን እያበላሸ ነው። ኢዮብ ወይዘሮ ሜላትን ወደ ቢሮ ሳመጣት ከማምጣቱ በፊት ግን አንድ መስፈርት ታስቀምጣለች። ክብሬና ነፃነቴን እንድትሰጠኝ እፈልጋለሁ፣ እኔ በክብሬ አልደራደርም ነበር ያለችው። እሱም በጥያቄዋ ተስማምቷል። ነገር ግን አሁን ላይ በጣም አስገራሚና ተንኮል ይዞ የመጣው ጠበቃ ምንም ነገር አላማረኝም። አሲር ግን አምኖት ገንዘብ የቱንም ያህል ገንዘብ እንደሚከፍለውና ነገር ግን ያላቸው ንብረትና ድርጅታቸው እንዲመለስ በደንብ እንዲሰራ አዞታል። ይሄንንም በጣም እንደሚችልና ምንም ማድረግ እንደሚችል በማስረዳት ነበር ከአሲር ጋራ ይሄንን ነገር የተስማሙት። አሁን ላይ ሰላምዬ ተምቹንና አሲርን እንደዚህ ቁም ነገረኛ አትመስሉኝም ነበር። ወንድሜን እንደ ዛሬ ስላሰቃችሁ እናንተ መቼም ቢሆን መቼም ሊረሳችሁ የማልችለውና በጣም ቁም ነገረኛ ልጆች ናችሁ በማለት አመስግናለች። ነገር ግን የኢዮብ ባለቤት የወይዘሮ ሜላት የቀድሞ ሰራተኛዋ ባለቤቱ
አሁንም ቢሆን ይቅርታ ጠየቀች እንጂ ሌላ የተንኮል መረብ አዘጋጅታላታለች። ከቢሮ እንድትወጣና ይችን ሴት እንዴት ትሪት እንደዚህ እንደሚያደርጋት በመናደድ ሁለተኛ ተንኮል ቢሮ ውስጥ ምንም ችሎታ እንዳይኖራትና ሰራተኞቹ እንዲገለምጧት በማድረግ ሌላ ተንኮል ይዛ መታለች። ሰላምዬ የእናቷ ሳቅ ተመልሶ ኮምፒውተሯን ይዛ ቁጭ ብላ እናቷ ፈገግ ብላ እንደማየት የሚያስደስተኝ ነገር የለም ስትል አሁን ላይ የቀድሞውንና የበፊቱን የእናቷን ትህትናና ችሎታዋን በማስታወስ ነበር። ወይዘሮ ሜላት ከዚህ በፊት ራሷን ለማጥፋት ሞክራ ነበር። ነገር ግን ልጆቿ በጣም እየደከሙና አሁን ላይ ለሷ ሲሉ በጣም ብዙ መስዋዕት እየከፈሉ እንደሆነ ስታውቅ ሁሉንም አቅፋ አለቀሰች። ምላሴ በየቀኑ የሚደርስበትን የሰዎች ግልምጫ እንደውም የሰዎች እርግጫ መቋቋም አቅቶታል። እንደውም አንዳንዶች አስጠርገው ከጨረሱ በኋላ በደንብ ስትችል እንሰጥሃለን እያሉ ጊዜውንም ጉልበቱንም የሚፈጁ እንደውም ፈጣሪያቸውን የማይፈሩ እንስሳ እንኳን ከነሱ የሚሻል በጣም ብዙ ሰዎችን አይተናል። እውነት ለመናገር አሁን ያለው ድራማ በጣም አስለቃሽ እንደውም አጓጊ ነው። ወይዘሮ ሜላት ከዚህ በፊት እንደምታስታውሱት እራሷን ለማጥፋት ሙከራ አድርጋ ነበር። ነገር ግን እርግብ በመኖሯ እርግብ ከዚህ ራሷን ከማጥፋት አድናታለች። ወይዘሮ ሜላት አሁን የተሻለ ስራ ለመስራትና እንዲሁም ከቀድሞ ሰራተኛዋ እሱ ቢሮ ውስጥ ለመቀጠር ስትስማማ አዩብ በጣም ደስ ብሎታል። ነገር ግን ባለቤቱ ሌላ መረብ ዘርግታላታለች። እሱ እንዳይቆጣና እሱ እንዳያዝንባት ነበር ይቅርታ የጠየቀችው። በሌላ በኩል የአሲር እህት አሁን ላይ ምላሴን አፍቅረዋለች። በሌላ በኩል ደግሞ አንዲት የምላሴ አፍቃሪ እየተመላለሰች እየመጣች በስልክ ቁጥር ይደውል እያለች እያስቸገረችው ያለች። አሁን የአዩብ ባለቤት ለወይዘሮ ሜላት ያዘጋጀችላት ትልቁ ተንኮል ቢሮ ውስጥ እንዳትቀጠርና ከቢሮ እንድትወጣ ነው። በሌላ በኩል ደግሞ ጠበቃው አሁን ላይ የበፊቱ ከደላላው የተቀበለውን አንዳንድ ነገሮችን ምልክት በመያዝ ነበር እከራከራለሁ ሲል የነበረው። ነገር ግን ወይዘሮ ሜላት ሰነዶቹን መስጠት አልፈለገችም። ጠበቃው ግን አንዳንድ ሰነዶችን እሱ እንዳገኘና አሳያት። ወይዘሮ ሜላት በነገሮችን ባትስማማ እሱ የያዘችውን ሰነድ እንዳለ ሆኖ በራሱ ተከራክሮ አንድ መንገድ እንኳ ሄዶ እንዳሳያት ነግራችው። እሱ ግን ሰነዶቹን እንድትሰጥ በማድረግ ነበር ያዘዛት። አሁን ላይ ምላሴ ነገሮችን መቋቋም አቅቶታል። ሰዎች በሚያደርሱበት ግፍና መከራ አሁን ላይ መቋቋም አቅቶታል። ነገር ግን እንደ ሳትኖር ያሳደገችው እናቱንና መስዋዕት የከፈለችው እናቱን በማሰብ ስራውን መቀጠል እንዳለበት እንደውም አንድ አይነ በሲር የመከረውን ምክር የማያልፍ ቀን የማይነጋ ሌሊት የለም። እናም ከታገስክ ብዙ ነገር የምታየው ነገር አለ። ከታገስክ ደግሞ ብዙም ነገር ታሳልፋለህ። ትዕግስት የሰላም ምንጭ ነው በማለት መክሮት ነበር። ያንን ወደኋላ በመመለስ ነገ ሌላ ቀን ነው፣ ነገ ሁሉም ነገር ያልፋል በማለት ራሱን ማጽናናቱን ቀጥሏል። በተለይ አሲርና ተምቹ ያመጡለትን ያልታሰበ ኬክ በማሰብ ልደቴ ይከበራል ብዬ በማላስበው መንገድ በሚገርም ትልቅ ሰርፕራይዝ ተጋብዤ ልደቴ ተከብሯል። ህይወት መቼ እንደምትቀየር ስለማታውቅ ነገ ደግሞ ሌላ ቀን ነው በማለት ራሱን እያጽናና ይገኛል። ምላሴ ቤተሰቡ በጣም እያለቀሰ በቂጣ ልደቱ ሊያከብሩለት ባሉበት ቅጽበት ነበር አሲርና ተምቹ ኬኩን ይዘው በመጡበት በጣም የተላቀሱት። ቤተሰቡ በጣም ተደሰተ። ትናንት ለሌሎች መትረፍ የቻሉ ቤተሰቦች ዛሬ ለልጇ ልደት ማክበሪያ እንዳጣችሁ ባየችበት ነበር ያዘነችው። ወይዘሮ ሜላት ያላትን ንብረት ሙሉ ስታጣ ጎዳና መውጣት እንኳ ምንም አልቀራትም። ነገር ግን በልጆቹ ልፋትና ድክመት አንድ ክላስ ቤት ተከራይተው እንዲኖር ሆነዋል። በሌላ በኩል ድንብላል ከእናንተ ተነጥዬ በፍጹም መሄድ አልፈልግም በማለት ከነሱ ጋር መኖሩን ቀጥላለች። ድንብላል አሁን ላይ ወንድሟ እሷ ቤት እንደመጣና ሌላ ሸክም እንደሆነባት ለወይዘሮ ሜላት ስትናገር
አንቺ ከኛ ጋር ይኖርሽው እኛን ሆነሽ እንጂ አንቺማ እመቤት ነበርሽ በማለት ወይዘሮ ሜላት አናግራታለች። ውዶቼ እናንተስ የድንብላልን ነገር ምን ትላላችሁ? ላይክ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እወዳችኋለሁ። ፈጣሪ ያክብርልኝ።